አረ ተውዘኑለት ለእግዚአብሔር ክርስቲያኖች እውነት እንዘንለት እንዴት አይነት አምላክ ቢሆን ነው እንደዚህ የተንከባከበን ሌላው ደክሞ የሚገባበት እኛ ግን ከመድከምም ባለፈ በጥቂት ነገር እንድንወርሰው ያረጋናል ምን አይነት አምላክ ነው በእውነት እግዚአብሔር ቸር ነው በቃ ይሄን የሚያክል ሰማያዊ መንግስቱን እንዲሁ ዝም ብሎ በፍርፋሪ ወረሱት ይላል በቃ ውሃ አጠጣ የታረዘ አልብስ የታሰረ ጠይቅ እንግዳ ተቀበል ብሎ የኔን መንግስት ወረስ እንኳን የእግዚአብሔርን መንግስት ቀርቶኮ በዚህች መሬት ባለችው እንኳን ስልጣናችን ይሄን በጎ ነገር ስላደረክ ተብሎ ማን ወንበር ይሰጣል ማን አብረኸኝ ተቀመጥ ይልሃል ማን ከገባህበት መውጣት የለም ከተቀመጥክበት መውረድ የለም ይልሃል አንዱ እግዚአብሔር ብቻ ነው ይሄን ሊያደርግ የሚችለው የሚያደርገውም ጭምር በጣም ነው የሚደንቀው እግዚአብሔር የወደደውን ሁሉ ያደርጋል ክርስቲያኖች የሰጠንን ጸጋ አናጉረምርምበት የሰጠንን ሀብት የእግዚአብሔርን መንግስት የመውረሻ ነው በጣም ግንኛ ተሳስተን መንገድ ስተን ከወጣን ቆነጀንበት የሰጠንን ጸጋ ለኪሳችን ስናረገው የሰጠንን ሀብት መንግስቱን ለመውረስ ሳይሆን የራሳችንን ምድራዊ ህይወት ለማደላደያ ስንጠቀመው የእግዚአብሔር ጸጋ ከአብዛኞቻችን እየራቀ እየሸሸብን ሄደ እውነት በቸርነቱ ይመልስልን መድኃኔዓለም እንጂ እኛ አልሆነልንም እውነቴን እንምላችሁ እኛ አልሆነልንም ሞክረናል ጥረናል እየጣርንም ጭምር ነው ቸርነቱ ብቻ ነው ይዞ ያቆየን ሁላችንን እያንዳንዱ ነፋስ ወደ ወደደው ይነፍሳል አለ በቃ ስለዚህ እግዚአብሔር የወደደውን እንዴት ማክበር እንዳለበት ያውቃል እኛ ለስጋዊ አይን የምናያቸው ሰዎች የጎደለባቸው እኛ በስጋዊ አይን ስንመለከታቸው የተሻለ ቢሰጣቸው የተሻለ ሊያደርጉ ይችላሉ ብለን የምናስባቸው ሰዎች አሉ ልብ ብላችሁ ስሙ በነገራችን ላይ በተለይ በጥቂቱ የታመኑ በተለይ ባላቸው መልካም ነገራቸው ላይ በመነሳት ምን አለ የተሻለ ነገር ባደረገላቸው ብለን ለምንላቸው ሰዎች ይሄ ጥሩ ምሳሌ ነው ልብ ብላችሁ ስሙ መጽሐፈ ስንክሳራችን ላይ ታኅሳስ 7 ላይ ተጽፎ የሚገኝ የአባ ዳንኤል የሚባል ታሪክ አለ በረከቱ ለሁላችን ትድረሰን አባ ዳንኤል አንድ ድንጋይ በመጥረብ ይተዳደር የነበረ አንድ ሰው ነበር እየሰማችሁ ነው ድንጋይ በመጥረብ ይተዳደር የነበረ አንድ ሰው ነበር እና ያ ድንጋይ በመጥረብ ይተዳደር የነበረው ሰው ከሚያገኛት ትንሽ ገቢው እየመጸወተ ለቤተ ክርስቲያን ይሰጣል እየቀነሰ ከራሱ ደግሞ ለነዳያንም ጭምር ይመጸውታል እንግዲህ ያስቡት ያለው ቢሰጥ አይገርም ተርፎት ነው የምንለው የሌለው ሰው ቢሰጥ ግን በጣም ነው የሚደንቀው ምን አለ የተጨመረ ነገር ቢኖረው ደግሞ በዚህ ልቡ የበለጠ ባረገበት እንላለን ልብ ብላችሁ ስሙ አባ ዳንኤል ያንን ሰው እየተመለከተውና በጣም ተደነቀ ለእግዚአብሔርም ጸሎት አረገ ይላል